ይኸው መጣልሽ። ነው ስልያኒ ጀግና ፈለኩህ ወጣይ ወላምባ ጎብዘሽ ተምረሽ እኔና እናትሽ እንደምታኮሪ እርግጠኛ ነኝ። ማን አደማች ደሞ ስታምር አዲስ ተማሪ ነሽ? ደሞ በጣም ነው የምታስጠላው። ዶሌ የግቢው አማላይ ወንድ ማለት እኮ አምላክ ከምንም ጋር ሳያገናኘው አፈር አንስቶ እፍ ብሎ የፈጠረን ፍጥሮች ነው። ብታይ ከተማ ውስጥ የቀረ ሀብታም የለም። ይሄ ብር ተበተነ ነው የምልሽ። አንቺ ምንሽ ነው የነገርሽኝ? ቆይ ግን ለምንድን ነው አብረን ለመታየት እንኳን የምታፍረው? እሺ በላትና ጠቅልል አድርጋት። እኔም ከዛ መሌን ላጥላጥላጥላጥላጥ አድርጌ ጊዜ ወስልክታል። ሰው እንዴት ያለ ምንም መፍትሄ 2 ዓመት ሙሉ ያፈቅራል? የትኛውንም ጊዜ ይፈጃል እንጂ እሱ የኔ ሳይሆን መቼም ቢሆን አይቀርም። መታወቅ እንችላለን? በአንድ ድምፅ ሁላችንንም ያስጨበጨበች ቆንጅዬ ሴት ታገኝታለች ነው የምልክ። አዎ አዲስ ተማሪ ነኝ። ለምሳሌ አዲሷን ተማሪ ተመልክታታል? የታለች? ትምህርት ቤት ውስጥ ምንም የምታውቂው ተማሪ የለም? እገላታለሁ። የግቢውን ሁኔታ እንዴት አየው? ግቢው ደግሞ ምን ሁኔታ አለው? አንቺ ጋር ስሆን በጣም ሰላም ይሰማኛል። እንዴት ማለት? ቆይ ከብዙ ወንዶች ጋር አይቻታለሁ ያልከው እውነትህን ነው?